ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? ነው ያለው እግዚአብሔር ይመስገን። እናንተም በያላችሁበት ያለም ዳር ድረስ ሰላማችሁ ብዝት ይበልኝ። እንግዲህ ፋሚሊዎቼ ማታ አብዛኞቻችሁ ያን ቪዲዮ አይታችሁታል። የተሰማንም ደስታኛ በቶሎ ለመግለጽ ሞክረን ነበረ። የለቀኩት ቪዲዮ ነበረ፣ አብዛኞቻችሁ ጋር አልደረሰም። ያው ተደራራቢ ስለሆነበት ሊሆን ይችላል። ግን ያው እኛ ደስታችንን መቆጣጠር አቅቶን እኔ ብሩኬን የመሰለ ወንድ ብሩኬን የመሰለ ወጣት ለኛ በቃ እንጃ ትምህርትም ከመሆን ምሳሌም ከመሆን አልፎ ምንም ምላችሁ በቃ የሆነ ብላክ ቦርድ ቾክ ይዞ እንዳስተማር አይነት መምህር አድርጎ እስከ መቁጠር ድረስ ማለት በጣም በቃ ለዘመኑ ወጣቶች ምሳሌ የሚሆን ለኛም በቃ የኛም ምኞት እኔ የምመኘውን አይነት ወንድ መሆን የምፈልገውን አይነት ወንድ ሆኖ እያሳየን ያለ ብርቱ ጎበዝ ወጣት ነውና ብሩኬ ጀግና ነው እያላችሁ አሁንም ኮመንት ላይ እንድጽፉልኝ ነው። ትናንትና የለቀኩት ቪዲዮ ላይ ብያለሁ፣ ግን አብዛኞቻችሁ ጋር ስላልደረሰ ያ ቪዲዮ ስላልታየ ድጋሚ እንግዲህ ያን ቪዲዮ ለእናንተ ሪቪው ማድረግ ስላለብኝ ነው። በቃ ደስ ስላለኝ ነው። እንደውም ያኛው ላይ በጣም ፓወርፉል ሆኜ ምናምን በጣም እንትን ብዬ ተናግሬያለሁ። በጣም ደስ ብሎኝ ስለነበረ ማለት ነውና በአንድ ድንጋይ ሁለት ወፍ መሆኑ እኔ ቀደም ብዬ ሰምቻለሁ። ትናንትናም ነግሬያቸውና ቀደም ብዬ ሰምቼ ለመናገሩ ላቸኩዬ ነበር። ቆይ እስቲ ብሩኬ ይልቀቀው ሌላም ነገር ሊሆን ይችላል። እኔ ሉክ ሌሎቻችሁ እንደጠበቃችሁት ፕሮፖዝ ኤቭሪቲንግ ሌላ ነገር ሊሆን ይችላልና እንደዚህ አይነት ነገር የጠበቃችሁ ሰዎች ስለነበራችሁ ለምን አልታገስም ብዬ ነው እንጂ በቃ ብሩኬ ቤት ሊያስመርቅ ነው ለእናቱ ቤት ሰርቷል ምናምን ሲባል እኔ ልጅ በቃ እኔ ምንም ጭንቅላቱ ልቋል። በቃ ከኛ በጣም ርቆ ያለ ሰው እኔ ግራ እየገባኝ ያለ ወጣት ማለት ነው። በቃ በጣም የምመኘውን አይነት ላይፍ እኔ እናቴ ነጭ ፀጉር ሳታወጣ ማድረግ የምፈልገውን ነገር እሱ አሁን እያደረገ ያለው ጀግና ወጣት ነው። በቃ ለኛ ምሳሌ ሊሆን የሚችል ማለት ነውና በጣም 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 ነው ያስደስተን። በጣም በጣም ማለት ነው ከምላችሁ በላይ እኔ ደግሞ እዚህ ፕሮግራም ላይ ጋሽዬ ቢኖር የደስታቸው ተካፋይ ቢሆን ችግር ሲፈጠር ብቻ ሳይሆን ጸብ ሲፈጠር ብቻ ሳይሆን እንደዚህ አይነት ደስ የሚሉ ፕሮግራሞች ሲፈጠሩ ሲኖሩም ጋሽዬን አክብሮ ጠርቶ እንደዚህ አይነት ፕሮግራም ላይ ከሙሽ ጋም ተገናኝተው ያውቃሉ። ግን የበለጠ እንደ ማስተዋወቅም ሊሆን ይችላል እናንተ መሀልም የተፈጠረው ነገር በዛው መፍትሄ ሊያገኝ ይችላል ብዬ ስላሰብኩኝ ማለት ነውና ጋሽዬ ኖሮ ቢሆን ደስ ይል ነበር። ትንሽ ቅር የሚል ነገር ያለው ጋሽዬ አለመኖሩና የእናንተ መሀል ያለው ትንሽ ክፍተቱ መጥበብ ነበረበት፣ ወይም ጋፓችሁ ወይም ደግሞ መሀላችሁ የተፈጠረው ነገር መልቀቅ ነበረበት ብዬ ነው ማስበው። እኔ ደስታችን እጥፍ ድርብ እንዲሆን ሙሉ ደስታ ሆኖ በሰዓቱም ደስ ብሎም በጣም እጥፍ ድርብ የሆነ መተሳሰብ ያለበት ፋሚሊ እንደሆነ ያየንበት ብሩኬ ለእናቱ ያለውን ቦታ የምትሰራቸውን ስራዎች ለሱ ብላ የከፈለቻቸውን ዋጋዎች ሳይፈራ በድፍረት ተናግሮ እሷ ለአንቺ ሆንሹ ለኔ ክብር ስለሆነ ነው፣ በቃ ሳላፍር የምናገረው ስለምወድሽ ስለማከብርሽ ነው፣ ለኔ ብዙ ስለሆንሽ ነው፣ በቃ ከዚህ በላይ የሚገባት እናት እንዳለው አስመስክሮ ተናግሮ ያን ነገር ያደረገበት ሁኔታ ነው ያለውና ሁሉም ነገር በጣም ደስ የሚል ነበር። እናት ሺህ ዓመት ትኑር፣ የሁላችሁም እናቶች ሺህ ዓመት ይኖሩላችሁ። እናንተም ሰው ሀገር ለፍታችሁ መከራችሁን አይታችሁ ፋሚሊ ለማስደሰት እናታችሁን ለማስደሰት እናታችሁ ለከፈላችሁላችሁ ዋጋ ምላሽ ለመስጠት ሊሆን ይችላል ሰው ሀገር ያላችሁትና እናንተም ለሀገራችሁ አብቅቷችሁ የምትፈልጉትን ለምትፈልጉት ሰው በተለይ ለቤተሰቦቻችሁ ለእናታችሁ በቃ የምትደርሱ ሰው ያደርጋችሁ፣ በሰላም ለሀገራችሁ ያብቃችሁ። እንደ ብሩኬ እናታችሁን አስደስታችሁ እናንተም ተደስታችሁ የምትኖሩበትን ቀን ፈጣሪ ያቅርብላችሁ። ሌላ ምንም አይደለም። በጣም ደስ ስላለኝ ነው። እኔም በዚህ ቪዲዮ እኔ ራሴ የምመኘው ነገር ነው። እኔም በመረቅ እንደናንተ እኔ እንደዚህ ብል አሜን ብለው የምችለው ነገር ነው። በቃ በጣም ውስጥ የሚፈልገውና ብዙ ጊዜም ስጠር ስመኘው የነበረ ነገር ስለሆነ ማለት ነው። እና ፋሚሊዎቼ እኔ ከዚህ በተረፈ ነገሮች ላይ በጣም እንትን ማለት ጥሩ አይደለም። አንዳንድ ጊዜ እኔ ለማለት የፈለኩት ገብቷቸዋል። ብሩኬና ሃሚ መሀል ያለው ነገር አሁን ጋሽዬ ባለመኖሩ ቅር ብሎኛል ያልኩት ለዛ ነው። ጋሽዬ ቢኖር ሙሽም እዛው ስለነበረች ዊናም አለ ኤቭሪቲንግ የሆነ መሀላችሁ ያለው ጋፕ የመጥበብ ወይም ደግሞ ጋፓችሁን ትንሽ ሰላማችን የመመለስ ነገር ወይ በቃ የሆነ ተስፋ ይታየኝ አይ ነበረ። በቃ ጋሽዬ ቢገኝ ማለት ነው እዚህ ፕሮግራም ላይ ልክ ሙሽ እንደነበረችው ዊናም ነበረ፣ ሌሎች ጓደኞቹም ነበሩ። ጋሽዬ ቢኖር ከሙሽ ጋር ይሄን ነገር አውርተውበት መሀላቸው ያለው ነገር ይፈታ ነበር በእርግጠኝነት። በቃ እኔ ጋሽዬ አለመኖሩ በጣም ቅር አሰኝቶኛል።
ጋሽዬ አለመኖሩ በጣም 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 ቅር አሰኝቶኛል። ጋሽዬ ጸብ ሲፈጠር ወይም ሁለታችሁ ጋር ያለው ነገር እንትን ሲል ብቻ አይደለም መምጣት ያለበት፣ ሰላማችሁ ሲጎል ብቻ አይደለም መምጣት ያለበት። እንደዚህ አይነት የደስታ ታይም ላይም እንደዚህ አይነት ፈንጠዚያ ላይ መገኘት አለበት ብዬ ማከብረው ትልቅ አባታችን ነውና ትናንትና ቢገኝ ሞር ሁለታችሁ መሀል ያለው ነገር ይፈታና ደስታችን እጥፍ ድርብ ይሆን ነበር ብዬ ስለማስብ ነው ያን ያልኳችሁ ፋሚሊ። እኔ ቅር ካላችሁ አላቅም፣ እናንተም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ብሩኬ ሁሉም የወንዶች መጀመሪያ በቃ ጀግና፣ የኛ አስተዋይ፣ የኛ መምህር ሆኖ የሚቀጥልበት አድቫንቴጅ ነው። ብሩክና ሀይሚም ሰላማችሁ ተመልሶ ፍቅራችሁ የድሮ ፍቅራችሁ ያ አስተማሪ አይደለም ለፍሬንድሺፕ ወይም ደግሞ ለገርል ፍሬንድ ወይም ደግሞ ለፍቅረኛሞች ለባለትዳር ለምሳሌ የሚሆን ፍቅራችሁ ተመልሶ ለማየት ያብቃን። እኔ ፋሚሊ በጣም ብዙ ጊዜ ብዙ ነገሮች አሉ፣ በጣም ብዙ ነገሮች መስመር ሊያስቱን የሚችሉ እንደዚህ አይነት ሪሌሽንሺፕ ውስጥ በተለይ ደግሞ በጣም ብዙ ገደሎች ይበዛሉ። ሲጀመር ፍቅር አይባልም እንደዚህ አይነት ነገሮች ከሌሉት። ስለዚህ እርስ በርስ ከልብ መተማመን ያለባቸው ይመስለኛል። ሀይሚም ብሩኬ ያስደስታል የምትለውን ነገር አድርጋ ይቅርታው እንደምታገኝ በጣም እርግጠኛ ነኝ። ፋሚሊ ብቻ በጣም ደስ የሚሉ በጣም ብዙ ነገሮች አሉ። በጣም 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 ደስ ብሎኛል። እኔ እንግዲህ ምን እንደምላቸው አላውቅም። ለማስደሰት ያብቃን። በቃ እኔ ሌላ ምንም የምለው ነገር የለም። ሁላችንም እናንተ ሰው ሀገር ለመልፋት ሄዳችሁት፣ የሰው ሀገር ሽንት ቤት የምታጸዱት፣ ሰው ሀገር ሄዳችሁ ከቀን ከሌት የምትለፉት እናታችሁን ለማገዝ ፋሚሊዎቻችሁን ለመርዳት ልጅ ወለዳችሁ ልጆቻችሁን ቤተሰብ ያላችሁ ቤተሰባችሁን ለማስደሰት ነው እዛ ሄዳችሁት። መድኃኔዓለም እንግዲህ ልፋታችሁን የላባችሁን አትረፍርፎ ይስጣችሁና እናንተም እንደ ብሩኬ እናት አባታችሁን ፋሚሊዎቻችሁን ለማስደሰት ያብቃችሁ። ለሀገራችሁም በቃ በደስታ እንደፈለጋችሁ የምትሆንበት ወደ ኢትዮጵያ ሀገራችሁን በሰላም ያብቃችሁ። እኔ ሌላ ምንም አለ ማርያም ዛሬ ብሩኬ በጣም አድርጎን ያስደሰተኝ በጣም ከልብ አድርጎ። ደስታችን ደግሞ ሙሉ እንዲሆን አብዛኞቻችሁ ኮሜንት ላይ እየጻፋችሁት ነበረ። ደስታችን ሙሉ እንዲሆን እሙሽዬ በያዘጇ እነዚህ ልጆች ብታስታርቅልን፣ ኤፍሬም ነበረ፣ ዊናም ነበረ፣ ፍጹም ኤቭሪቲንግ፣ ሌሎችም ጓደኞቹ አሉ። ዊናን ደግሞ በእነዚህ አይነት ጉዳይ አብዛኞቻችን በደንብ ነው የምናውቀው። በመንፈሳዊ ህይወቱ በራሱም ላይፍ ኤቭሪቲንግ በሌሎች ነገሮች ጎበዝና ጠንካራ ወጣት ስለሆነ እሱም አንድ ምሳሌ ሊሆን የሚችል ወጣት ስለሆነ ብሩኬና ሀይሚ ጋር ያለውን ነገር ከሙሽ ጋር ተነጋግሮ የማስተካከል አድቫንቴጁ ከዊና ጋር ሰፊ ነው ብዬ ተስፋ አደርጋለሁና የበለጠ ደስታችን አሁን እሙሽዬ እንዲህ ተደስታ በማየታችን የሚተሳሰብ ፋሚሊ በማየታችን ስለምንወዳቸው የምናከብራቸውን ሰዎች እንዲህ በደስታ ተሞልቶ ማየታችን በጣም የሚያስደስትና ደስ የሚል ነገር ነው ፋሚሊዎች። ስለዛ ይሄ ደስታ ደግሞ እጥፍ ድርብ እንዲሆን ሁሌም ደስተኞች ሆነን እንድንቀጥል ሁሌም እንድንስቅ ያ ምሳሌ የሚሆን ፍቅራችሁ ያ እኛን የሚያንገበግበንና እንደዚህ ወደን በየሰዓቱ እንድንመጣ የሚያደርገን ፍቅራችሁ ተመልሶ በሳቅ በጨዋታ እንደናያችሁ መድኃኔዓለም ያብቃን። እንደገና ደግሞ እንደምትመለሱ በጣም እርግጠኞች ነን አብዛኞቻችሁ። እኔ ፓወርፉል ሆኜ ደስተኛ ሆኜ ስሜታዊ ሆኜ እንደዚህ የምናገረው ወደ እናንተ የመጣሁት በጣም ስለምወዳቸው ስለማደንቃቸው እኔ መምጣቴ እኔ ቪዲዮ መስራት የሚያናዳችሁ ሰዎች ስላላችሁ ነው እኔ እንደዚህ ያልኩ ያለሁትና ልቡን አይስጣችሁ። ምንም ማለት አልችልም። በቃ እኔ ከልቤ ብሩኬና ሀይሚን ስለምወዳቸው ስለማከብራቸው የሀገሬ ልጆች ስለሆኑ በቃ ስለመሳሳላቸው ነው። እኔ ጸባቸው ስለሚቆረቁረኝ ደስታቸው ስለሚያስደስተኝ ብያቸዋለሁ ቅድም። በቃ ትንሽ ከሰሳቸው ስለሚያሳስበ ነው እንደ ሀሳብ ቆንጆ ነገሮችን እያነሳን እነዚህ ልጆች ወደ አንድነት ወደ እርቅ ይመራቸዋል የምላቸውን ነገሮች ነው እያመጣን ያለ ነውና ይሄ መተሳሰብ ያለበትና ፍቅር ያለበት ፋሚሊ ነገ የበለጠ ደስተኛ እንዲሆን ብሩኬና ሀይሚን የሚያሳርቅ እንዲሆን እመኛለሁ። እና አብዛኞቻችሁ ኮሜንት ላይ ስትናገሩ ነበር ቀለበት ጠብቃችሁ የነበራችሁ እንደነበራችሁ የቤቱንም ካርታ እኔም ጠብቄ ነበር። ባይዜ ፋሚሊያንስ የቀኑ ቪዲዮ ላይ እንዳያችሁት የቤቱን ካርታ ጠብቄ ነበረ። ቀለበት ግን አላሰብኩትም። ምክንያቱም ያላቸው ጋፕ አሁን ላይ ለቀለበት እንትን የሚጋብዝ አልነበረም እና ያንን አልጠረጠርኩም። አብዛኞቻችሁ ግን ቀለበት ጠብቃችሁ ነበር ሰርፕራይዝ ለማድረግ። እኔ ደግሞ በሀይሚ በኩል ነገሮችን የምጠብቀው ለምን አትሉኝ? አሁን ላይ ትንሽ ኢግኖር የማድረጉና ነገሮችን ዝም የማለቱ ወይም ደግሞ ኢግኖር የሚባለው ነገር አለ የሆነ ግዴለሽ የማድረግ ነገሩ ያለው ብሩኬ ጋር ስለሆነ ሀይሚ ብሩኬ የሚያስደስተው የሚወደው ነገር ሊሆን ይችላል። እስከዛሬም ሲፈልግ የነበረ ነገር ይችላል። የሆነ ነገር ብቻ አለ አይደለ? እንደዚህ አይነት ደስ የሚል ፕሮግራም አዘጋጅታ የይቅርታ ፕሮግራም ማለት ነው። ደስ የሚል ነገር በቃ እሱ ይቅርታዬን ይቀበለኛል ብላ የምታስብበት ራሱን የቻለ መንገድ። ምክንያቱም ብሩኬን በጣም ብዙ ጊዜ የምታውቀው ሰው ስለሆነች 3 እና 4 ዓመት የሚያውቁትን ሰው እንግዲህ የሚያስደስተውን ነገር
ታጣለች ብዬ አላስብም እና እንደዚህ አይነት ነገር አዘጋጅተህ ይቅርታ ብትጠይቀው ብሩክ የማይቀበልበት ምክንያት የለም ብዬ ማስበው ለዛ ነው። የማሰምርበት ጉዳይ ስለሆነ ፋሚሊያንስ የማሰምርበት ጉዳይ ምንም እምቢ የሚልበት ምንም ምክንያት የለም። በቃ እነዚህ ልጆች አንድ ላይ መሆናቸው የማይቀር ነገር ነው። ደስታቸውን ፍቅራቸውን እንፈልገዋለን። ዛሬ ያየነው ቪዲዮ ነገ በእነሱ ደግሞ እንዲደገም በጣም የምንፈልገው ነገር ነውና ብሩኬ እናትህን ሙሽዬን ሺህ ዓመት ያኑርልን። እኔ ምን እንደምል አላቅም፣ ቃላት አጥሮኛል። አንተ እየሰራች የነበረችውን አንተን ለማሳደግ ለአንተ ለመሆን የለፋቻቸውን ነገሮች በኩራት ተናግረ ሳታፍርበት እንደማታፍርበት በግልጽ ተናግረ፣ ምክንያቱም ለእናንተ የሆነችው ነገር ስለሆነ ህይወታችሁን ለማቆየት እናንተን ለመምራት እናንተን ለማሳደግ ብለ የከፈለችው መስዋዕትነት በግልጽ ተናግረ ለእናት የቤት ስጦታ ማበርከት ማለት እኔ በህይወቴ አሁን ባለውበት ሰዓት የምመኘው ነገር ነው። ለእናቴ ከምንም ነገር በላይ በጣም ብዙ ነገሮች በተለይ ፋሚሊያንስ እና በቤት ኪራይ የሚሰቃይ ሰው አብዛኞቻችሁ ገጥሟችሁ ወይም ደግሞ ሆናችሁ የምታውቁት ነገር ሊሆን ይችላል እና ከዛ አንጻር ደግሞ በጣም የሚያም ነገር ነውና እናትን በዚህ መልኩ ማስደሰት እኔ የትም አላየሁም። በቃ የትም እኔ አላየሁም። እናት አትገኝም እንደወፍ ቢበሯ ትንሹ የሚያለው በቃ እኔ ምንም አትገኝም። በቃ እንደወፍ ቢበሩ ምንም ወርቅ ለሆነች እናት ደግሞ ከዚህም በላይ ይገባታል። እሙሽዬን ለመሰለች እናት እሙሽዬ ራሱ ለሀብ ሀሳቢነት ኑሯት ሀብ ያለበትን ነገር እስኪጨርስ ድረስ እዚህ እንዲኖር ሽፍት አደረገች እንደገና። በቃ የሆነ ፍቅርና መተሳሰብን በግልጽ ቁልጭ ብሎ የምናይበት ቪዲዮ ነበረ። ፋሚሊውም እንደዛው ብቻ ሁሉም ነገር ደስ ይል ነበር። ቅር የሚለው ፋሚሊያንስ ሁላችሁም እንደምታውቁት የሁለቱም ሀይሚና ብሩኬ መሀል ያለው ግንኙነት ነው ትንሽ ሻካራው ነው እንጂ የሚያስጠላው ሁሉም ነገር ሰላም ነው። በቃ ሁሉም ደስ የሚል ነገር ነው። ያዘጋጀው ፕሮግራም እኔ ቀን ላይ ልመጣ ነበር ነው ብሩኬ ከለቀቀ በኋላ ይሻላል ብዬ ነበር የሰማው ሰዓት ማለት ነው። ትንሽ ከአንድ ሰዓት በፊት ምናምን ቪዲዮን ከመለቀቁ 11 ሰዓት 10 ተኩል አካባቢ ሰምቼ ነበር እንደዚህ አይነት ወሬ ከጓደኞቹ ምናምን ያለ ጀለሶች ምናምን የምንገናኝ ሰዎች ስለሆነ የሆነች ነገር ቤት ሊያስመርቅ ነው ለሙሽዬ እኮ እንደዚህ አድርጓል ምናምን ስል እኔ በጣም የደነቀኝ እንደውም ለሃሚም ለሙሽዬም በኩል ታይም ማድረጉ በራሱ በጣም እየደነቀኝ ያለ ነገር ነው። በቃ ለእናቱ ነው የገዙት ምናምን ብላችሁ ስታሰሩና ስታወሩ የነበራችሁ ሰዎች አሁን ምን ይዋጣችሁ? ይሄ ብሩኬ የተባለው ጀግና ወንድ ለሁለቱም ነው ይሄን ነገር ያደረገው ለሁለቱም። በቃ እንደ ንግስት ለሚወደስ ለሚያከብራት ለፍቅረኛውና እንደ ንግስት ለኖራት ለሚፈልጋት ለእናቱ ሁለቱንም በአንድ ድንጋይ ሁለት ወፍ ለሁለቱም ነው ገዝቶ በስጦታ መልክ ያበረከተላቸው። ለሁለቱም ሰርቶ ማለት ነው። ጽድት ያለ ቤት ለእናቱ ነው የገዛው ስትሉ የነበራችሁ ሰዎች የት አላችሁ? አሁን ውጡ ነበራችሁ። ለዛ ነው እንደዚህ ያልኩ ያለሁት። ለብሩኬ ቆመን ማጨብጨብ አለብን። ልናከብረው የምንወደው አላማውን በተገቢ የሚኖር ወጣት ነው ብዬ እንድናገር እንድመሰክር አንድ ያስገድደኝ ነገር ይሄ ነው። በቃ በእኩል ታይም ይህን ነገር ማድረጉ በጣም የሚያስደንቅ ነው። ለሰው ለወሬው ሁላ እንዳይመች ነው ያደረገው። ለወረኞቹ ማለት ነው። በቪዲዮ በቲክቶክ በሆነ ነገር የቆረጣችሁ ስቶሪ የነበራችሁት ለእናንተ ሁላ እንዳይመች አድርጎ ነው ይሄን ቪዲዮ የቀረጸው ዛሬ ለእናቱም ለአንቺም በተከታታይ። ይሄ ልጅ እሺ አይገባውም ትሉት? ይሄ ልጅ ኩራት አይደለ በራሱ የሚታመን ጀግና ሰው አይደለም ብላችሁ የምታስቡት? ሃይሚ በቃ አሁን የትኛውንም ነገር ትተሽ ብሩኬ ጋር ያለሽ ሰላም ለማስተካከል ጥረት አድርጊ። እኔ ቅድም እንዳልኩት የሚያስደስተውን የሚወደውን ነገር ካንቺ በለጠ እሱን ቀርቦ የሚያውቀው የሚረዳው የለምና የሆነ ነገር መፍጠር እንደምትችይ በጣም እርግጠኛ ነኝ። ሰላማችሁም ወደ ነበረበት እንደሚመለስ በጣም እርግጠኛ ነኝ። ሁሉም ነገር ሰው ስለሚያወራ ሳይሆን እናንተ ስለምትኖሩት ማለት ነው። ሰው እንደሚያወራው አይደለም። እናንተ ግን ስለምትኖሩት እኔ በግልጽ በቃ ጀንትል ናችሁ። መናገርም መኖርም የምትችሉ ሰዎች ናችሁ። ብሩኬ በተለይ በራስ ያለው መተማመን የሚያደርጋቸው ነገሮች ስራዎቹም ሁሉም ነገር ይመሰክራል። ሁሉም ነገሩ በደንብ አድርጎ የሚመሰክር ሰው ነው። በቃ ምንም እቺን ታክል ጥርጣሬ እሱ ጋር ሊኖር አይገባም። በቃ እነዩ እነማንማ እነዚህን ይሄንን ዓላማ ለመሸርሸር የሚያውቁት ነገር ስለነበረ ነው እንደዚህ አይነት ነገሮችን ለማበላሸት ነው ከስር መተው በሴራ መተው እንደዚህ አይነት ነገሮችን ለማበላሸት ሲጥሩ የነበሩት። ይሄንን ደስታ ለማጠልሸት ነው። በቃ መሀላችሁ ይኸው እኛን አሁን ደስተኛ እንዳንሆን ያደረገን አብዛኛው ኮመንት ላይ ማን እንደምታዩት ደስታቸው ሙሉ እንዲሆን ብሩኬና ሃይሚ መታረቅ እንዳለባቸው ይናገራሉ። በቃ አብዛኞቹ ኮሜንታተሮች ማለት ነው። አብዛኞቹ ደስታችን ሙሉ እንዲሆን ሁለታችሁ ታረቁልን። በሙሽዬ ደስታ በጣም ተደስተናል። እናት ሺህ ዓመት ትኑር። በጣም የምንወዳት የምናከብራት የምንሳሳላት እናታችን ናት። በቃ በሙሽዬም በኩል ይሁን ዊና እባክህ በሙሽዬ በኩል በቃ ከሙሽዬ ጋር ተነጋግራችሁ እነዚህ ልጆች ለማስታረቅ በቃ ጥረት ብታደርጉ ደስ ይላል።
በቃ ደስታችሁ ምን እንዲሆን እያሉ እኔ እንደ ፋሚሊም ነው እንደ ራሴም ነው እያወረደ ቤተሰቦች ብሩክና ሀይሚን የሚወዱ ፋሚሊዎች የሚያሳዩትን አይነት ማለት ነው። እና ፋሚሊያንስ እኔ በጣም ደስ ብሎኛል። ደስ ያላችሁ ሁሉ ዛሬ ብሩኬ ጀግና መሆኑን በኮመንት ታሳውቁኛላችሁ። የጭብጨባ የጀግንነት በቃ የጀግንነት ምልክት ብቻ። መጥፎ ኮመንቶች ምናምን አያስፈልጉም። ፋሚሊያንስ እኛ የምንፈልገው የእነሱን ፍቅር አንድነት እስከሆነ ድረስ እኛ እነሱን የምንወድ ሰዎች ሁላችንም አንድ ላይ ነው። ከጎጠኝነት ከወገኝነት መውጣት አለብን። በቃ ሁላችንም አንድ ሳይድ መያዝ የለብንም። ሁላችንም የሁለቱን አንድነት እስከፈለግን ድረስ ማለት ነው። እና ዛሬ በጣም የሚያስደስት ቪዲዮ ነበረ። ብሩኬ እናትን 1000 ዓመት ያኑርልን። የሁላችንም እናት 1000 ዓመት ትኑርልን። በቃ እኔ ከዚህ በላይ ምንም አይደለም። ብሩኬ ጀግናችን፣ ለኛ ትምህርት፣ ለኛ አስተማሪ አርአያ ነህ። ሁሌም እንደምታስተምረን ደግሞ እርግጠኞች ነን፣ እንተማመንብሃለን። እኔ ለዛሬ ነበረኝ ፋሚሊ ቆይታ ይሄን ይመስላል። የተደሳችታችሁ በሙሉ ደስታችሁን ኮሜንት ላይ ሰውቁኝ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ።